السلام عليكم ورحمة الله وبركاته. الحمد لله الصلاة والسلام على رسول الله. أيها الإخوة الأخوات ودون دموشي توج اندين ناتشو. الحمد لله جاء حديث عن النبي صلى الله عليه وسلم من قال في اليوم سبحان الله وبحمده 100 مرة هطت خطاياه ولو كان مثل زبد البحر. እኛ ሙስሊሞች የሰው ልጅ እንደመሆናችን መጠን ሁሉ ጊዜ ወንጀል እንሰራለን። ሰው ልጅ ከወንጀል አይደንምና ይህን ወንጀላችን ድሌት ከሚያደርጉልን ከሚሰርዙልን ነገር ሁሉ ጊዜ መጠቀም ያለብን ማድረግ ያለብን ኢባዳዎች ዝክሮች አሉ። ከዛ ውስጥ ነብያችን ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ አንድ ሰው በቀን ውስጥ 100 ጊዜ ሱብሃንአላህ ወቢሐምዲሂ ካለ አላህን ካወደሰ ዝክር ካደረገ ወንጀሉ ይታበስለታል ይራገፍለታል። ወለው ካነ مثل زبد البحر የባህር አረፋ ያክልም ቢሆን ይላል። ባህር ላይ የሚመጣው አረፋ እንግዲህ ብዛቱን ታውቃላችሁ። የዛን ያህልም ወንጀል እንኳን ቢሆን ጥቃቅን ወንጀሎች አላህ ያብስለታል ያራግፍለታል አሉ ማለት ነው። ስለዚህ ዛሬ እያንዳንዱ ሰው ወንጀለኛ ነው። ከወንጀል የሚታቀብ የለም። ብዙ ስህተቶችን እየሰራን ስለምንውል ለዛ ስህተቶቻችን መሰረያ ማበሻ ዝክሮችን ማብዛት አለብን። በተለይ ይሄንን ዝክር ሁሉ ጊዜ መጠቀም አለብን። ያልሰማው ማሰማት ያስፈልጋል። كما قال النبي صلى الله عليه وسلم بلغوا عني ولو آية ከኔ የሰማችሁትን ነገር አንድ ማንቀጽ ብትሆን አድርሱ ላልሰማው አሰሙ ስላሉ ዛሬ ሰው ልጆች በተለያዩ ሚዲያ ላይ ምንም ማይጠቅመው ነገር ለዱንያዊም ለዓለማዊም ለአኺራም ለማይጠቅመው ነገር ሁሉ ሲያሰራጭ ሲራራጥ ሲያወራ ሲሰራ ይውላል ማለት ግን ለዱንያውም ለአኺራውም ጠቃሚ የሆነ ነገር ማድረስና ላልደረሰው ማሰማት እሱ የሰራው ኸይር ነገር ሁሉ ላንተ ይቆጠርልሃል ማለት። ስለዚህ ለወንድምህ ደግሞ መልካም ነገር ማሰብ ንጹህ ልቦና መኖር እስልምና የሚያዝበት ነገር ስለሆነ ይሄንን ዝክር ሁላችንም ደዋም ማድረግ አለብን። ወንጀሎቻችን አላህ Subhanahu Wa Ta'ala እንዲሰርዝልን ይሄ ከሊማ በሌላ ሐዲስ እንደመጣው ከሊማታኒ خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن ይላል። ሁለት ቃላቶች ሁለት ንግግሮች በምላስ ላይ በጣም ቀላል የሆኑ በሚዛን አላህ ዘንድ ደግሞ አርrahማን ዘንድ ከፍ ያለ ሚዛን የሚደፉ እንደውም አርrahማን ዘንድ አላህ ዘንድ ተወዳጅ የሆኑ ንግግሮች ቃላቶች ሱብሃንአላህ ወቢሐምዲ ሱብሃንአላሂል አዚም። እነዚህ ዝክሮች አላህ ዘንድ በጣም ሚዛን የሚደፉ ተወዳጅ የሆኑ በምላስ ላይ ግን ስትለው በጣም ቀላል የሆኑ ዝክሮች ናቸው ማለት። እንግዲህ አልሙወፈቁ ማን ወፈቀሁ አላህ ለመልካም ነገር የሚገራ መልካም ነገር የሚያገራለት አላህ የወፈቀው አላህ ያደለው አላህ ያገራለት ሰው ነውና አላህ ያግራልን። ዛሬኛ አላህ በሰጠን ምላስ ስንት ነገር ስንነጋገር ነው የምንውለው። ላኪን አላህ ወደ አላህ የሚያቀርበን አላህ የሚወድልን ሚዛናችን የሚደፋ ነገር ከመስራት ምንድነው የሚያቀበን? ነፍስያችን ዝንባሌያችን ሸይጣን እና የተለያዩ ዱንያዊ ነገሮች ናቸው። አላህ ያግራልንና እነዚህን ዝክሮች ሁሉ ጊዜ ምላሳችን ብናለማምድና ወንጀሎቻችን የሚራገፉበትና አላህ ዘንድ ተወዳጅ የምንሆንበት ሚዛናችን የሚደፋበትን ንግግሮች ብናበዛ በጣም ለዱንያችንም ለአኺራችንም መልካም ነውና አላህ ያግዘን። وبالله التوفيق والسلام عليكم ورحمة الله وبركاته.